ቅዱስ ያሬድ እንደው ምንድነው የሚለው ኒቆዲሞስ ሰገደ በመንፈቀ ሌሊት ለረቢ ነው የሚለው። ፈሪሳውያን እንግዲህ በእስራኤል ውስጥ ከሚገኙ 6 አበይት ወገኖች ወይም የማህበረሰብ ክፍሎች ውስጥ አንደኛው ናቸው። በቤተክርስቲያናችን መግቢያ ስንገባ የምንሳለማቸው 2 አምዶች አንድ የዚህ ሰውና የዮሴፍ አርማትያሱ ምሳሌ ናቸው። በአማንያን በሙሉ ከእግዚአብሔር ዘንድ ያለውን ዕውቀት የሚናገሩት ብቻ መሆን የለበትም፣ የሚኖሩት የሚያምኑበትም መሆን አለበት። ያልጠየቀ መምህር ያልተረዳ መምህር ቁጥሩ ከዘካርያስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እግዚአብሔር አምላክ ሁላችንም በሰላምና በጤና ጠብቆ ለዚህ ሳምንት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። የምናወራው እንግዲህ ዛሬ ስለ ኒቆዲሞስ ሳምንት ነው። ባለፈው ሳምንት ትምህርታችን ገብርኄርን በጥቂቱ አይተናል። ስለ ቀጣዩ ሳምንት ስለ ኒቆዲሞስ ደግሞ በጥቂቱ ቃል እግዚአብሔር እንማማራለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ኒቆዲሞስ የተባለው ይህ ሳምንት ስያሜውን ያገኘው የአይሁድ መምህር ከነበረ አንድ ሰው ነው። በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ የምናገኘው ታሪክ የተጻፈለት ሰው ምን ይላል? ከፈሪሳውያን ወገን አንድ ኒቆዲሞስ የሚባል ሰው ነበር፣ እርሱም የአይሁድ መምህር የነበረ ሰው ነበር ይላል። እንግዲህ ቅዱስ ያሬድ የዚህን ሳምንት ስያሜ ሲሰጥ ይሄንን ሳምንት ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ በሌሊት እየመጣ በትጋት ይማር ለነበረ አንድ ፈሪሳዊ የአይሁድ መምህር የነበረ ሰው መታሰቢያ አድርጎታል ማለት ነው። ለምን ይሄን እንደመረጠና ቀጣዮቹን ነገሮች ደግሞ በምናይበት ሰዓት ኒቆዲሞስ መምህር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ መጥተው የሚማሩ ብዙ ሰዎች ነበሩ። ብዙ አይነት ሰዎችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተቀብሎ ያስተምር ነበረ። በሕዝብ በተሰበሰበበት ቦታ በገበያ ስፍራም ያስተምር ነበር፣ በምኩራብም ያስተምር ነበረ። እንዲሁ ደግሞ በግል ደረጃ አንድ ሰውንም የማስተማር ሁኔታ ነበረ። በተለይ ደግሞ በዚህ ረገድ ሳምራዊቷን ሴት በዮሐንስ ወንጌል ምዕራፍ 4 የምትገኘውንና ዮሐንስ ወንጌል ምዕራፍ 3 የሚገኙትን የክርስቶስ ተማሪዎች በምናይበት ሰዓት ኒቆዲሞስ እና ሳምራዊቷ ሴት ከክርስቶስ ጋር ፊት ለፊት አንድ ለአንድ ሆነው የተማሩ ሰዎች ናቸውና ይህን የክርስቶስ መዋዕለ ትምህርት የምናስታውስበት ጊዜ ስለሆነ በዚያውም ደግሞ ትልቅ ስለሆነው የምስጢራት ሁሉ መግቢያ ስለሆነው ምስጢረ ጥምቀት ያስተማረበትም ጊዜ ስለሆነ ይሄንን ሳምንት ኒቆዲሞስ ብሎ ሰይሞታል ማለት ነው። መምህር የሚለው ቃል እንግዲህ አስተማረ ነው ወይም ደግሞ የሚያስተምር የሚል ትርጉም ልንሰጠው እንችላለን። መምህር ወመገስጽ የሚባሉ እንግዲህ አሁን ለክርስቶስ ስንናገር መምህራን ነበሩ፣ በብሉይ ኪዳን የነበሩ መምህራን ነበሩ። ስራቸው 2 ነገር ነው። አብዛኛውን ጊዜ ካህናቱ መምህራን ናቸው፣ አሊያም ደግሞ ነቢያቱ መምህራን ናቸው። ስራቸው ካህናቱ መስዋዕትን ማቅረብ፣ ከዚያ ደግሞ ህዝቡን ማስተማር ነው። ነቢያቱ ደግሞ ነገስታትን መገሰጽ፣ የማይገባ ነገር ሲያዩ እግዚአብሔር እንደዚህ እንድትመሩ አይፈልግም ብሎ የእግዚአብሔርን መልእክት ለነገስታቱ ማድረስ፣ የነገስታቱን ጸሎት ልመና፣ የህዝቡን ጸሎት ልመና ደግሞ ለእግዚአብሔር ማድረስ ስራቸው ነበር፣ የብሉይ ኪዳን መምህራን ማለት ነው። እንግዲህ በህገ ኦሪት በኦሪት ስርዓት ማለት ነው አንድ ሰው ከመምህር እግር ስር ቁጭ ብሎ የኦሪትን ነገር እየተማረ የሥርዓቱን አፈጻጸም ስለ ምኩራብ ስርዓት ከዚያ ደግሞ ስለ ብሉያት ጠንቅቆ የሚያውቅ ከሆነ ረቢ ይባላል። ረቢ በዕብራይስጥ ለመምህር የሚሰጥ ስም ነው። ረበናት ይባላሉ፣ በብዙ ሲሆን ረበናት ይባላሉ። ለመምህራን የሚሰጥ ስም ነው በአይሁድ ማለት ነው። በዕብራይስጥኛ ረቢ ማለት መምህር ማለት ነው። ረቢ የሚሏቸው መምህራን የምኩራብን ነገር የኦሪትን ስርዓት በደንብ ጥንቅቅ አድርገው የሚያውቁ ናቸው። እንግዲህ ከነዚህ ውስጥ አንዱ ከፈሪሳውያን ወገን የሆነው ኒቆዲሞስ አንዱ ነበረ ነው። ኒቆዲሞስ መምህር ብቻ አልነበረም፣ በቦታው በኃላፊነቱ የተከበረ ባለስልጣን የነበረ ሰው ነው። መምህር ብቻ ሳይሆን
ሌላው ደግሞ ከፈሪሳውያን ወገን ነው። ፈሪሳውያን እንግዲህ በእስራኤል ውስጥ ከሚገኙ 6 አበይት ወገኖች ወይም የማህበረሰብ ክፍሎች ውስጥ አንደኛው ናቸው። ሰዱቃውያን የሚባሉ አሉ፣ ፈሪሳውያን የሚባሉ አሉ፣ ከዛ ካህናቱ አሉ፣ መጸባሃን የሚባሉ አሉ፣ ቀራጮች የሚባሉ አሉ፣ ዘማውያን የሚሏቸው ወይም ኃጢአተኞች ብለው ደግሞ የሚጠሯቸው አሉ። ከነዚህ ውስጥ አንዱ ወገን ፈሪሳውያን የሚባሉት ናቸው። እነዚህ በፋሪስ ፈሪሳውያን የተባሉ ብዙ ጊዜ ሕግን በጣም የሚጠነቅቁ በሕግ ደረጃ የሕግ ትንሹ እንኳን የማያልፋቸው የሕግን እንከን እያወጡ ለሰዎች በጣም የሚሰጡ ስለመብል ስለመጠጥ በሚሆነው ነገር በጣም ጠንቃቃና ጽዩፎች የሆኑ ናቸውና ከነዚህ ወገን የነበረ ኒቆዲሞስ ነው እንግዲህ አስተምህሮውን በመናይበት ሰዓት በሌሊት ወደ ኢየሱስ ክርስቶስ ሊማር መጣ ይላል። እንግዲህ ክርስቶስ መምህረ መምህራን ስለሆነ የመምህራን ሁሉ አስተማሪ ስለሆነ ቃሉም እንደነሱ ባለ ሽንገላ ወይ አመጻ በተሞላበት ቃል ሳይሆን በኃይልና በስልጣን እንደሚያስተምር ያውቁ ስለነበረ በማታም እንዲሁ ደግሞ በሌላም ጊዜ ሊፈትኑትም የሚጎበኙት ነበሩ። እንደ ኒቆዲሞስም ደግሞ የእውነት ትምህርትን ፈልገው የሚጎበኙት እንደነበሩ እናያለን። ማጭሩ ኒቆዲሞስ እንደዚህ አይነት ሰው ነው። ባለስልጣን የነበረ በጣም በነበረበት ቦታ የተከበረ ስም ያለው፣ ሁለተኛ ደረጃ ደግሞ ኃላፊነቱ ሳያዘናጋው አይሁድን እያስተማረ የሚኖር በመምህርነቱም የተከበረ አይነት ሰው ነበረ ማለት ነው። የዚህ ሳምንት የቤተ ክርስቲያናችን አስተምህሮን በምንመለከትበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኒቆዲሞስ ጋር ያደረጋቸው ምልልሶች ማለትም ሌሊት ኒቆዲሞስ ሌሊት እየመጣ በሚማርበት ሰዓት ለክርስቶስ የሚጠይቃቸው ጥያቄዎች ነበሩና በመጀመሪያ ምንድነው የሚለው? መምህር ሆይ አንተ ከእግዚአብሔር ዘንድ እንደመጣህ እናምናለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ሊያደርግ የሚችል የለምና ከእግዚአብሔር ዘንድ እንደመጣህ እናምናለን ብሎ በሰላምታ ጀምሮ እንግዲህ ቅዱስ ያሬድ እንደው ምንድነው የሚለው? ኒቆዲሞስ ሰገደ በመንፈቀ ሌሊት ለረቢ ነው የሚለው። በመንፈቀ ሌሊት መጥቶ በመምህሩ እግር ስር ሰገደ። መምህር በመምህሩ እግር ስር፣ የኦሪት መምህር በሐዲስ መምህር እግር ስር ሰገደ ይላልና ሰላምታ ሰጥቶ ከጀመረ በኋላ ክርስቶስ እውነት እውነት እልሃለሁ አማን አማን እብለከ ዘይተወልደ እማይ ወመንፈስ ቅዱስ ኢይራያ ለመንግስተ እግዚአብሔር። ስለዚህ ከውሃና ከመንፈስ ያልተወለደ ቢኖር እግዚአብሔርን መንግስት ሊያያት አይችልም ብሎ ይነግረዋል። ኒቆዲሞስ ምን አለ? እንዴት ይሄ ሊሆን ይችላል? ሰው ዳግመኛ ካልተወለደ በቀር መንግስተ እግዚአብሔር ሊያይ አይችልም ማለት እንዴት ይሄ ሊሆን ይችላል? ሰው ዳግመኛ መወለድ ይችላል ብሎ ኒቆዲሞስ ሲጠይቀው ምን አለው ይላል? አንተ የአይሁድ መምህር ሆነ ይሄንን እንዴት አታውቅም አለው። ሊቃውንት ዓለም ልሞ መገሰጽ የሚሉት ነው። መምህርነቱን በማንሳት ማስተዋል እንደሚገባው፣ ማንበብ እንደሚገባው፣ መጠየቅ መረዳት እንደሚገባው ያልጠየቀ መምህር ያልተረዳ መምህር ቁጥሩ ከዘካርያስ ነው። ዘካርያስ ቅዱስ ገብርኤልን እሱ ህዝቡን በሚያሳምንበት ልክ ራሱ አምኖ ስላላገኘው ነው የቀሰፈው አይደለ? እንዴት ይሄ ይሆናል? እኔ ሚስቴ መካን ናት፣ እኔ መውለድ አልችልም፣ እድሜ አልፏል ሲለው አብርሃምና ሳራ እንደወለዱ እያስተማርክ እንዴት ይሄንን አታውቅም ብሎ ቅዱስ ገብርኤል ቀስፎት ሄደና መምህራን ብቻ ሳይሆኑ በአማንያን በሙሉ ከእግዚአብሔር ዘንድ ያለውን ዕውቀት የሚናገሩት ብቻ መሆን የለበትም፣ የሚኖሩት የሚያምኑበትም መሆን አለበት። ለዚያ ነው እንዴት መምህር ሆነ ይሄንን አታውቅም ብሎ ክርስቶስ ገሰጸው። ከዚያ በኋላ ግን ነገረው። መወለጃውን መንገድ አልነገረውም ነበርና ዳግመኛ እንዴት ይወለዳል ከእናቱ ማኅፀን ሲለው በፍጹም ሰው ከስጋ የተወለደ ከስጋ ነው፣ ከመንፈስ ደግሞ የተወለደ ከመንፈስ ነው ብሎ በውሃና በመንፈስ ካልተወለደ ብሎ ጥምቀት እንደሚያስፈልግ በሐዲስ ኪዳን ልክ በብሉይ ኪዳን ግዝረት እንደነበረ በሐዲስ ኪዳን ደግሞ ጥምቀት እንደሚያስፈልግና በጥምቀት ሰው ከእግዚአብሔር መንግስት በመንፈስ መወለድ እንዳለበት ተናገረ ማለት ነው። ስለዚህ ይሄንን ያስተማረበትን ወቅት ቤተክርስቲያናችን ታስታውሰዋለች። አሁንም ቢሆን ሌሊት ቀን ሳይሉ በትጋት ለሚማሩ የእግዚአብሔርን ቃል ለማወቅ በህይወታቸው ለመኖር ሌሊት ቀን ሳይሉ በትጋት ለሚማሩ መምህራን ኒቆዲሞስ ምሳሌ ሆኖ ይጠቀሳል ማለት ነው። ከዚያ ባለፈ ግን እምነቱን እየገለጠ በድብቅ የነበረውን እምነቱን ከክርስቶስ ባገኘው ትምህርት በድፍረት እየገለጠ የመጣና መጨረሻም እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋውን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት እያሉ የገነዙት እሱና የአርማትያው ዮሴፍ ናቸው። ስለዚህ ለዚህ ትልቅ ክብር የበቃ ሰው ነው። ዛሬም ድረስ በቤተክርስቲያናችን መግቢያ ስንገባ የምንሳለማቸው ሁለት አምዶች አንድ የዚህ ሰውና የዮሴፍ አርማትያሱ ምሳሌ ናቸው። ስጋውን የገነዙት ማለት ነው። በካህናት ምሳሌም ይመሰላሉ። ስለዚህ ከአይሁድ መምህርነት ተነስቶ ለምን የበቃ ነው ማለት ነው? ለዚህ ያክል ክብር ጌታችን መድኃኒታችን ኢየሱስ ክርስቶስን ለማመን ያክል ክብር የበቃ ነው። ስለዚህ ይሄንን የሌሊት ተማሪ
አንስታ ቤተክርስቲያን በትጋት መማር እንደሚገባ ጥያቄዎችን ቤተክርስቲያን መልስ እንዳላት ይሄ መርምሩ ሁሉን መርምሩ መልካሙን ያዙ የተባለውን እንደ ጥሩ ነገር እንደሚነሳ እንጂ እንደሚፈራ ወይም ደግሞ እንደ ነውር ነገር እንደማይታይ ቤተክርስቲያናችን ከኒቆዲሞስ እንማራለን ማለት ነው። ባጭሩ ስለ ምስጢረ ጥምቀትም ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮታል። ይሄ ሳምንትም መታሰቢያው የሆነለት ይሰው በመጨረሻ እንዲህ ላለ ክብር በቅቶ ያረፈ ነው ማለት ነው። እግዚአብሔር አምላክ ከእርሱ ረድኤት በረከት እንዲከፍለን ቅዱስና መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። ይቆየን።